ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ጤና ይስጥልን እንዴት ናችሁ የኤችዲ አድማጭ ተመልካቾች ኤችዲ ስፖርት የሐሙስ ከሰዓት ፕሮግራሙ ነው ጀምሯል 30 ደቂቃ ቆይታ ያደርጋል አጭር ፕሮግራም ነው ያለን ከትናንት የፕሪሚየር ሊግ ጨዋታዎች መነሻ አጠር ያሉ ሐሳቦችን እንዲሁ ዛሬ የሚጠበቅ ትልቅ የለንደን ደርቢ ጨዋታ አለ በቼልሲ እና ቶተንሃም መካከል እሱን ተንተርሰን ደግሞ ለቻምፒየንስ ሊግ ተሳትፎ የሚደረገውንም ትግል እናነሳለን በነገራችን ላይ ሲቲ ቪላ ኒውካስል እንዲሁ ቼልሲን ጨምሮ በርከት ያሉ ቡድኖች ቻምፒየንስ ሊግ ተሳትፎ ስለመግባት ጥረት እያደረጉ ነው የአርሰናልና እንግዲህ የኖቲንግሃም ፎረስት ትንሽ ነጠል ብሎ በስኬት የቀጠለ ይመስላል በተለይ አርሰናል ሁለተኛ ለመሆን በጣም የተቃረበበት እድል አለ ከዛው ውጪ ግን ሊቨርፑል አሁን ለዋንጫው በደንብ መቅረቡን እያረጋገጠ የመጣ ይመስላል የአራት ጨዋታ ተኩል ነጥብ ብቻ ነው የሚበቃው ከዚህ በኋላ ምናልባትም በቁጥር ካየነው 13 ነጥብ ካሳኩ ይሄ የፕሪሚየር ሊግ ዋንጫ በ35 ዓመት ታሪክ ውስጥ ለሁለተኛ ጊዜ የሚሳካ ነው የሚሆነው ይሄንን እናያለን ከዚህ ጋር በተያዘ ሐሳብ እንሰረዝራለን ከአርሰናል ጋር በተያዘ የተጫዋቾች ዝውውር ጉዳይ አሁንም በጣም ጠንክሮ እየመጣ ነው አዲሱ የቡድኑ ስፖርቲንግ ዳይሬክተር ኮዲው ትኩረት ያደረገባቸው ተጫዋቾች ላይ እየተንቀሳቀሰ ስለመሆኑ መረጃ ወጥቷል ከወደ አትሌቲኮ ቢልባኦ ጋር የተያዘ ነገርም አለ ይሄንንም እናነሳላችኋለን ቆይታችን ያማረ እንዲሆን እናንተ ብቻ ከኛ ጋር እንድትሆኑ ነው በማክበር የምንጠይቀው ኤችዲ ስፖርቶች ነን በአካል የሌለ ብያለሁ አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ እንደተለመደው ተገናኝተናል እንግዲህ ከሰኞ በኋላ በድጋሚ የተገናኘንበት ፕሮግራም ነው ይሄ ፕሮግራም የሊቨርፑልን የትናንት ጉዳይ አጠር አድርገን እናነሳለን ብዙም ትኩረት አንሰጠውም እንኳን ብንል የደርቢ ባህሪ የተላበሰ በርግጥም የመርሲሳይድ ደርቢ በመሆኑ መነሻ አጭር ነጥብ ጥለንበት መሄድ አለብን በየትኛው መንገድ ቢሆንም ደግሞ 3 ነጥብ ያሳካበት ጨዋታ ነው በዝርዝር ሄዴጋ ብንልበት ጉዳይ ባይኖርም እንደው ትኩረታችንን የሳቡ አንድ ሁለት ነገሮች ግን እዚህ ጨዋታ ላይ እንደነበሩ ማንሳት የሚገባ ይመስለኛል በሱ እንነሳ ትክክል ዴቭ ይሄ ጨዋታ እንግዲህ ቀድሞም ይጠበቃል አሰልጣኝ ዴቪድ ሞይስ ወደ ኤቨርተን ከመጡ በኋላ አንድ ጨዋታ ነው የተሸነፉት ስለዚህ ሁለተኛ ሽንፈታቸው ይሆናል ወይ የሚል ስጋት ነበረ ያው ሆኗል ሁለተኛ ሽንፈታቸው ሆኖ ተመዝግቧል ከዛም ውጭ ደግሞ ጨዋታው ላይ ሳንገባ ደግሞ የተመለከትነው ከሳምንታት በፊት ታስታውሳለህ ከሁለት ሳምንት በፊት አሰልጣኙ ተጠይቀው ይሄ ቀይ መስመር የቲኤ ትሬንት አሌክሳንደር አርኖልድ የሚጫወቱበት ኮንሳ ጎሜዝ በተጎዱ ሰዓት ተብለው የትኛውን ተጫዋች ተጠቀማላችሁ ተብለው አሰልጣኙ ሲጠየቁ ከርቲስ ጆንስ እዚህ ቦታ ላይ መጫወት አቅም አለው ብለው ነበር ወይም እዛ ላይ የሰሩት ነገር እንዳለ ፍንጭ ሰጥተው ነበርና በትናንቱ ጨዋታ ይሄን በተግባር ሲገለጥ ተመልክተናል ከርቲስ ጆንስ እንግዲህ ከቨርጂል ቫን ዳይክ እንደዚሁም ከኢብራሂማ ኮናቴ እንደዚሁም ደግሞ ሮበርትሰን ጋር ሆኖ አራተኛ የቀኝ መስመር ተከላካይ ሆኖ የተመለከትንበት ጨዋታ ነበረ ዴቭ እንግዲህ ሊቨርፑል ወይም ወደ ጨዋታው ስንገባ ሊቨርፑል ያው ከፒኤስጂ እና ከኒውካስል ሽንፈት በኋላ ነው የመጣውና የቆሰለ አንበሳ ልትለው ትችላለህ እንዴት አይነት ሪአክሽን ወይም ምን አይነት ምላሽ በአሰልጣኝ አርነ ስሎት በኩል ይኖራል የሚለው ጉዳይ በትልቁ ይጠበቅ ነበር ለዚህም ትክክለኛ ማስፈላጊ ጊዜውን የጠበቀ ምላሽ ሰጥተዋል ከውጤት አንፃር ብለን ልናነሳው እንችላለን እንግዲህ ጨዋታው ተጀምሮ ብዙዎቻችን ያስገረመን ውሳኔ የሚመስለው ዴቭ የጄምስ ታርኮቭስኪ እንግዲህ ይሄ እንግሊዛዊ ተከላካይ በቃ ጋሪ ኔቭል እንደውም በደንብ እግር የመስበር አቅም ያለው ፋውል ነው ብሎታልና ብዙዎች ምናልባት ዳኛው ብቻ እና የቪአር ሰዎች ሊሆኑ ይችላሉ አያሰጥም ብለው ያለፉት እኔም አንተም በእርግጠኝነት አንተም ይሄን ሐሳብ ሼር ታደርጋለህ ብዬ ነው የማስበው ያው ቪአርስ ፖል ቴርኒ ነበርው አይደል
ስለዚህ የተለመደ ነው። አንዳንድ በቃ እኮ ውዝግብ እንዲኖረው ከፈለክ በቃ እዛ ማለት ያው ፍለፊት ያየነውን አይተናል። ቀጥለህ ደግሞ ወደ ቪአሩ ክፍል መግባት ነው። ማሽኑም ቢብሎ ነበር አትለኝም ማለት ደጋግሞ ሲያል ነበር ንጭራሽ። አይ አስገራሚ ነገር እኮ አለመጥራታቸው ነው አይደል? ሁሉም የተደነቀው እንዴት ዳኛው ላይ ጋብዙም ነው በቃ ሌላ እኮ አይደለም የሚጠበቅብህ ነገር። ለዚህ አሁን እኔ አንዱ ኮሜንት አደርግበታለሁ ያልኩት ነገር ይሄው ነው። ለዚህ ምንድነው እግሩ ትንሽ ዝቅ ብሎ ነበር የተጫዋቹ መጀመሪያ ኳሱን ነክቶት ነበር ምናምን ትላለህ እንዴ? ለጥረት ለአቴምፕት ቢጫ የሚታይበት ሊግ ነው የእንግሊዝ ሊግ አይደል? ለአቴምፕት ሳትነካ እንኳን አላስፈላጊ ታክል ገብተህ ሳትነካ ተጫዋቹን ለምታደርገው ፋውል አቴምፕት በቃ ጥረሃል መጥፎ አጭዋት ነው ተብሎ ነው በቃ ሬክለስ ታክል ነው አስቸጋሪና አደጋ የሚያመጣ ታክል እንደሆነ በደንብ አይተናል። ኳሱን መጥቷል እዚህ ጋር ለምን ለጭቅጭቅ ይጋብዛል? በጣም ነው የሚገርመው እኮ አንደኛ እግሩን በደንብ ነው ከፍ ብሏል አግኝቶታል። ኳሱን መጥቷል ለውጥ የለውም። አጭዋቱ በጣም አደገኛነት ብቻ ሳይሆን እድለኛ ማካሊስተር ነው መትረፉ በኔ በጣም እድለኛ ነው። እና የገረመኝ ከጨዋታው በኋላ የዚህን ልጅ ሪከርድ ሳይ 63 ቢጫ በማየት በሊጉ ሪከርድ ነው ሪከርድ ይጋራል ከአንድ ተጫዋች ጋር እና ኦሪዮል ሮሜዮ ጋር ያ በዚህ ሁሉ ሰዓት ይሄ ሳውዛምፕተኑ ልጅ ነው አይደል? የሳውዛምፕተን ባርሴሎና የነበረ ቼልሲ የተጫወተው ሮሜዮ። የገረመኝ ይሄ ሁሉ ቢጫ ካርድ ሳይ አንድም ቀን ቀይ ካርድ አለማየቱ ይገርማልና ሁሌ አይመቹኝ የተከላካይ ባህሪ ያላቸው ተጫዋቾች አንዱ ነው። ሁሌ በቃ ለጥፋት ዝግጁ ሆኖ የሚገባ ተጫዋች ነው። እኔ ደጋግሜ ነው ያየሁት። አይመቸኝም በቃ ድርጊቶቹ በሙሉ ሁልጊዜም ኃይልን የቀላቀሉ ናቸው። አንዳንድ ጊዜ እንግዲህ በቃ ይሄ የተጫዋቹ መለያ ነው ብለው ዳኞች ራሱ የቀዩን ወደ ቢጫ የቢጫው ደግሞ ወደ ምንም በቃ አንዳንድ ጊዜ በቃ ራሱ ፈረጀው የምትገባው አይነት አለ አይደል? በቃ እሱማ ይሄ በቃ የቀይ ከሆነ ቢጫ ነው የቢጫ ከሆነ ደግሞ ምንም አያሰጠውም ብለህ ፈረጀ ካልገባህ በቀር እኔ ያደረገው ነገር በጣም እጅግ የሚዘገንን ነውና ሌላም ቢጫ ማን ነው ሌላም ቀይ ቢኖር ሁለተኛም ቀይ መሰጠት የሚገባው አይነት ድርጊት ነው። ሁለተኛ አድርገው ያሉ ነው የመሰለኝ። ይገርማል። በጣም እድለኛ ነው ልጁ መትረፉ ማካሊስተር በጣም እድለኛ ነው። ለኔ የእውነት ነው ማለት ትክክል። በደንብ እድለኛ ሆኖ ሜዳ ላይ መቆየቱ ራሱ የሚያስገርም ነው። ከዛ በኋላ እንቅስቃሴው ላይ እኮ አንዳንድ የፓስ ስህተቶች ምናምን ነበሩና የሆነ ከህመም ጋር የተጫወተ ይመስላል። ብዙ አማካኝ ክፍል ላይ ያን ያክል ከዚህ ቀደም የምናውቀው የማካሊስተር ብቃትን ተመልክተናል ብለን መናገር እንዳንደፍር ያደርጋል። በመጀመሪያው አጋማሽ እንግዲህ የተሻለ የነበረው በኳስ ቁጥጥር ከ70% በላይ 72% ሊቨርፑል ነበረ። ነገር ግን ያንን አስደናቂ የማጥቃት ሙከራ ማድረግ ግን የቻለው በኤቨርተን በኩል ቤቶ ነበረ። ቤቶ እንደ ቫንዳይክን አልፎት እንደሄደ ብዙ ከቫንዳይክ እንደዚህ አይነት ነገሮች አይጠበቁምና በቀላሉ ነበር ከግብ ጠባቂው ጋር የተገናኘው። ግን አግዳሚ ቋሚውን መጥቶ ኳሱ ተመልሶ ወጣና ያው ኦን ታርጌት አልተመዘገበም። ያን እንደዚህ አደገኛ ኳስ እንኳን ኦን ታርጌት አልሆነም። አጠቃላይ በ90 ደቂቃው ኤቨርተን አንድም ኦን ታርጌት ሙከራ ሳያደርግ የወጣበት ነው። ያስፈራሃል ኳሱን ሲይዘው ኤቨርተን የሆነ አደጋ ነገር ሊኖር ይችላል ትላለህ። ግን ደግሞ ያ አደጋ ሳይኖር ጨዋታው እንዲጠናቀቅ ሆኗል። እንግዲህ ጆታ ነው 57ኛው ደቂቃ ላይ ኳስና መረብን አገናኝቶ የነበረው። ጆታ 10 ጨዋታ አልፎታል ግብ ካስቆጠረ። እንደዚሁም ደግሞ ወደ 3 ወር ገደማ ሆኖታል ኳስና መረብን ማገናኘት ከቻለ። ፈርስት ሃፍ ላይ እጅግ ደካማ የሆነውን ዲዮጎ ጆታን ነው የተመለከትነው። ያን ያክል የቡድን ተሳትፎ አለው። አንዳንድ እድሎች እንዳይፈጠሩ ለማድረግ ጥረት ያደርጋል፣ ፕሬስ ለማድረግ ይሞክራል። ግን ደግሞ የሚጠበቅበት ኳስና መረብን ማገናኘት ነው። ያንን ግን ማድረግ አልቻለም ዲዮጎ ጆታ። አጠቃላይ እንደ ሊቨርፑል ለአትሌቲክ ላይ እንደውም የተመለከትኩት ሳላ ከባለፉት 6 ጨዋታዎች 5 ጨዋታዎቹ ላይ ግብ ማስቆጠር አልቻለም። እንደዚሁም ደግሞ ራሱ ዲያዝ ከዲሴምበር በኋላ 1 ግብ ብቻ ነው ያስቆጠረው። ኑኔዝ በውድድር ዓመቱ 4 ግብ ነው ያስቆጠረው የሚል ነገር ስመለከት ነበርና
ራሱ ጆታም ደግሞ ባለፉት 3 ወራት ኳስና መረብን አለማገናኘቱ ወይም 10 ጨዋታ በኋላ የተገኘ ግብ መሆኑ የሊቨርፑል ማጥቃት ምን ያክል እንደተቀዛቀዘ ሳላ ላይ ጥገኛ የነበረ ማጥቃት ነው። እንደ ሳላ አይነት ተጫዋች በእንቅስቃሴ ረገድ ዝግ የሚል ከሆነ ይሄ ነገር ሊገጥም እንደሚችል እየተመለከትንበት ነው። የጆንስ ዴቭ አልተጋለጠም። ምክንያቱም ደግሞ ጨዋታው በአጠቃላይ 74% የኳስ ቁጥጥር ድርሻ የነበረው በሊቨርፑል በኩል ነበረ። ስለዚህ ምንም በካውንተር በመልሶ ማጥቃት ያደረሱት ወይ በፋስት ትራንዚሽን ያደረሱት አንዳች ነገር የለምና እንደዚሁም ወደ ቀኝ መስመር ጠጋ ብሎ የሚጫወተው ኢብራሂማ ኮናቴም ያ ነገር እንዳይከሰት እድል ፈጥሯል። አጠቃላይ ሜዳ ላይ ከነበሩት ተጫዋቾች በፓሲንግ አኩሬሲ ወይም የተሳካ የኳስ ቅብብል በማድረግ አንደኛ ራሱ ጆንስ ነው እንግዲህ የሚጫወትበትን ቦታ ሪስክ እንዳይወስድ ያደርጓልና 94% ኳስ ያካቀበላቸው ኳሶች 94%ዎቹ ስኬታማ እንደነበሩ የሚያሳይ ነውና እንግዲህ በጥሩ ሁኔታ ፈተናውን አልፏል ብለን ስለ ጆንስ ልናገር እንችላለን። ግን ሊቨርፑል አሁንም የሆነ የጨዋታ እንቅስቃሴ ላይ እድሎችን ተቃራኒ ቡድን የመፍጠር ሁኔታ አሁንም የተመለከትንበት ይመስላልና ይሄ መርሲሳይድ ደርቢ ነው። ስሜቱ ግለቱ ሁሌም ቀይ ካርድ አለው። ትናንቱም ያው ቀይ ካርድ ስለታለፈ ነው እንጂ ይሄን ነገር የምትጠብቅበት እንቅስቃሴ ነው እና እንግዲህ ሊቨርፑል እጅግ ወሳኝ የሆነውን ድል አግኝቷል። እንደውም ምናልባት አሰልጣኝ አርነ ስሎት ጨዋታው ከተጠናቀቀ በኋላ ያሳዩት የደስታ አገላለጽ ምናልባት ወደ ሊቨርፑል ከመጡ እጅግ ሞቅ ያለው ሊሆን ይችላል የዛሬው ይላል። ትናንት የተመለከትኩት መረጃ ነው ዴቭ እና ያን ነገር ተመልክቻለሁ። ወሳኝ እድል ነው። ከዚህ በኋላ ብዙም ሊቨርፑልን ከዋንጫ የሚያስቀረው ሁኔታ ይኖራል ማየት ያለብን ይመስላል። የጊዜ የቀናት ጉዳይ ምላሽ የሚሰጠው ይመስላል ዴቭ። ቢቢሲ ላይ ያየው ነበረ። የዝም ብሎ ቮትም ጠይቀው ነበረ የዚህ ታርኮቭስኪን ሜዳ ላይ መቆየት ጉዳይን በተመለከተና 93% ለ7% ነው ዳታው ራሱ ያሳያል። ከዛ ውጪ የጆታ ጎልን ኦፍሳይድ አቋቋም ላይ ነበር በሚል እንደ ትችት ሲያነሱት ሰምተናል። ግን ማንም በሚያየው መልኩ ትንሽ ክፍተትን ፈጥሮ ቢቢሲ ላይ በእንትን መልኩ ያየሁት በነጥብ 72 ለ28 ብሎ ያየሁት ኦፍሳይድ ሊሆን ይገባ ነበር። ምክንያቱም ዴቪድ ሞይስም ይሄን ሲገልጹ ሰምተናል። በግልጽ ኦፍሳይድ ነበረ። እንቅስቃሴው ላይ ምንድነው መረበሽ ፈጥሯል። ተከላካዮቹን እንዲረበሹ አድርጓል። ዲያዝን ማለት ነው አይደል? አዎ ዲያዝን በተመለከተና እሱ አይደል የነካው የመጨረሻውን ኳስ ወደ ጆታ ከመምጣቱ በፊት ያ ቆሞ ነበርና ለኔ ችግሩ በግልጽ አልታየኝም። የእውነትም አንዳንድ ጊዜ እንዲህ አይነት እንቅስቃሴዎችን አለማስቆማቸው ቅጣት ደረጃም አለማድረሳቸው ጎሉን አለመሻራቸው ሊደነቅ የሚገባ ነው የሚል እምነት አለኝ በኔ በኩል። ከዛ ውጪ ግን ከኢንተርናሽናል ብሬክ የተመለሰ ጨዋታ ባህሪ ነበረው አይደል? በቶፕ ሌቭል ነበር ለማለት እንቅስቃሴው የሚከብድ ይመስለኛልና ከዚህ አንፃር ይሄንን እኔ መደግፈው ግን ወዲም ተባለ ወዲያ በቁም ነገር ደረጃ ሊነሳ የሚገባው የሚመስለኝ ዋናው ነጥብ በየትኛው መንገድ ሊቨርፑል ይሄንን 3 ነጥብ መውሰዱ እኔ በቃ መደነቅ አለበት። ቁም ነገሩም ትልቁም ነገር እሱ ነው የሚል ፐርፌክት መሆን አይጠበቅብህም ማለት አይ ቲንክ የሚመስለኝም ይሄ ነው። ፐርፌክት መሆን የሚጠበቅብህ አይመስለኝም ይሄንን እንቅስቃሴ ለመጨረስና ፕላስም ደግሞ ተጫዋታ የተመለሰበት ሁኔታ በግልጽ ይታያል። ስለዚህ ያለ ጥርጥር 3 ነጥቡን በዚህ መልኩ መውሰዱ እንዴ ለሊቨርፑል በቃ ወደ ዋንጫው ለመቅረብ ትልቁን እድል የሚሰጥ ቁልፍ ነገር ነው ማለት ይቻላልና ከዛ ውጪ ግን ወደ ዋንጫው አሁን በደንብ እየተጠጉ በመሆኑም ይመስላል ስቴዲየም ውስጥ የሚታየው ድባብ ሁሉም ነገር ስሜቱ በጣም በቃ ገዢ ነው ማለት እንችላለንና እንዳልኩት ነው የ4 ተኩል ጨዋታ እድሜ ነው። ይሄ ማለት 13 ነጥብ ነው እንግዲህ በራስ የሚጠበቅብህ። ስለዚህ እሱ ላይ ትኩረት አድርገው መንቀሳቀስ የሚጠበቅባቸው ይመስለኛል በአካል ይሄንን ነው ልልህ የምችለው። ከዛ ውጪ ግን ቻምፒየንስ ሊጉን በተመለከተ ሀሳቦች ብናነሳ የተሻለ ይመስለኛል ሲቲም ስላሸነፈ ያ እና ትልቁ ቁም ነገር እሱ ነው። እሱ ላይ እስቲ ሀሳብ ስጠበት እንግዲህ ዴቭ ማንቸስተር ሲቲም ሌስተር ሲቲን እንደጠበቅነው 2-0 አሸንፏል። በመጀመሪያ አጋማሽ የተቆጠሩ ግቦች ናቸው። ግሪሊሽ በዘንድሮ የውድድር ዓመት ከ30 ሳምንታት ጉዞ በኋላ የመጀመሪያ ፕሪሚየር ሊግ ግቡን አስቆጥሯል። ሃላንድ የለም። ሃላንድ ባይኖርም ማንቸስተር ሲቲ ግብ ለማስቆጠር ኦማር ማርሙሽ አለው ብለን ልንገልጽ እንችላለን። ዴቭ ማርሙሽ ግብ አስቆጥሯል። ባለፈው ጨዋታም በተመሳሳይ
ለቡድኑ ወሳኝ እንቅስቃሴ ያደረገው ተጫዋች እሱ ነው። ስለዚህ ማንቸስተር ሲቲ በመጀመሪያው አጋማሽ ባስቆጠሯቸው ግቦች ጨዋታውን ጨርሶቷል ማለት እንችላለን፣ ወይም ጨርሷል። አራተኛ ደረጃ ላይ መጥቷል። እንግዲህ ማንቸስተር ሲቲ አሁን 51 ነጥብ አለው። ኖቲንግሃም ፎረስት ዴቭ አሁን ባለው አካሄድ በ6 ነጥብ ከተከታዩ ከማንቸስተር ሲቲ በ6 ነጥብ ከፍ ብሎ ነው የሚገኘውና ኖቲንግሃም ፎረስት ከቻምፒየንስ ሊግ ይወጣል በጣም ትልቅ ጥያቄ ነው የሚሆነው። በጣም ኃይለኛ የውጤት መዋዠቅ የሚኖርበት ሁኔታ ካልሆነ በስተቀር ኖቲንግሃም ፎረስት ዘንድሮ በቻምፒየንስ ሊግ እጅግ ያልተጠበቀ የኑኖ ስፒሪቶ ሳንቶ ቡድን አስደናቂ ፍጻሜን በውድድር ዓመቱ ምናልባት የውድድር ዓመቱ አርነ ስሎት ብዙ አልተጠበቁም፣ ግን ስኬታማው አሰልጣኝ የውድድር ዓመቱ ምርጡ አሰልጣኝ ተብሎ መመረጥ ያለባቸው በነይታ ኑኖ ስፒሪቶ ሳንቶ ናቸው። ዴቭ ቻምፒየንስ ሊግ ይዘው ስፔሻሊ ሶስተኛውን የሚጨርሱ ከሆነ ኒውካስልም እንግዲህ ከዋንጫ ፓርቲያቸው በኋላም ወደ ፕሪሚየር ሊጉ መጥተው ከማሸነፍ አልሰነፉም። እነ ይሳቅ ግብ አስቆጥሯል፣ አስደናቂ ግብ እንደዚሁ በቶናሊ አማካኝነትም ተመልክተናልና ኒውካስልም አምስተኛ ነው። ከማንቸስተር ሲቲ በ1 ነጥብ ነው የሚያንሰው። አንድ ቀሪ ጨዋታ ያለው አሁን ቀጣይ የምናነሳው ከቶተናም ጋር የሚጫወተው ቼልሲ ደግሞ 6ኛ ነው 29 ጨዋታዎችን አድርጎ፣ ኒውካስልም 29 ነው። እንግዲህ እሱን የሚያደርግ ከሆነ ኒውካስል ራሱ እጅግ በቃ ስኬታማ የሆነ የውድድር ዓመትን ይዘው ለመጨረስ ከወዲሁ እየተንደረደሩ እንዳሉ የሚያሳይ ነው። የቼልሲም 49 ነጥብ ነው 29 ጨዋታ እኩል ከኒውካስል ጋር አከናውነውና ይሄኛው ይጠበቃል። የቼልሲና እንግዲህ የቶተናም ጨዋታ ከዛ ፊት እንደው አጭር ነገር ልልምችለው እንዳልከው ነው። የኖቲንግ አርሰናል በተለየ መልኩ ነው ሊታይ የሚችል የሚመስለኝ። ከዚህ በኋላ አርሰናልን ማቆም ማስላት የምትችለው አሁን 5ኛ ላይ ያለው ሊያውም ደግሞ ገና ፕሪሚየር ሊጉ 5ም የቻምፒየንስ ሊግ ተሳትፎ ሊኖረው ይችላል የሚል ነገርም ስላለ ወደ 6ኛውም ቲም ልትሄድ ትችላለህ እና በዛ በነጥብ ስሌት ስትሄድ ሊቨርፑል ነው አርሰናል ሊቨርፑል ላይ አሁን በዋንጫው ለመድረስ ይከብደዋል እንደምትለው ሁሉ ከዛ ከታች መጥቶ አርሰናልን ከዚህ የቻምፒየንስ ሊግ ተሳትፎ ያስወጡታል ማለት በጣም ከባድ ነው የሚመስለው። ስለዚህ እንደው በስሌትም ስትሄድ ቻምፒየንስ ሊጉ ላይ በእርግጠኝነት አርሰናል ተሳትፎን ያረጋግጣል ማለት ይችላል። በዛው ልክ የፎረስትም አሁን በተቀስከው መልኩ የተቃረበ ነው ማለት ይቻላል አንተ ባልከው መልኩና ምናልባትም ጫና ከመጣ ፎረስት ላይ ልትል ትችላለህ። በተረፈ ግን ሲቲ፣ ቪላ፣ ኒውካስል እንደገና ደግሞ የተቀስከው ቼልሲ ትልቁ ትኩረት ሊደረግባቸው የሚችሉ ቡድኖች ናቸው ማለት ይቻላል። ኒውካስል እንግዲህ እንዳልከው ከካፑ ዊን በኋላ የነበረው አጀብ ትልቅ ነበር አይደለ? ይሄ ሁሉ ባለበት ሁኔታ ትኩረት አድርገው ቶሎ ተመልሰው ይሄንን ቁልፍ ጨዋታ ሊያውም ደግሞ ብሬንትፎርድ ሌላ ወጋሚ ቡድን ነው 2-1 ማሸነፍ ቀላል የምትለው ነገር አይደለምና ኢሳቅም ሃይሊ ጎል ላይ ደረሰ። ኦፍ ኮርስ ከጨዋታው ተቀይሮ ወጥቷል ወደ ኋላ ላይ የተወሰነ መጠነኛ ችግር እንዳለ ተጠቅሷል። ግን ይሄ ተጫዋች ምን ያህል ክለብ ውስጥ በቃ ልዩነት ፈጣሪ መሆኑ እየታየ እንዳለ አሁንም እያስመሰከረ ነውና ከጥቂት ምርጥ የፊት ለፊት ተጫዋቾች መካከል አንዱ መሆኑን ሁሉም ክለብ ደግሞ ሊያገኘው ምን ያህል እንደሚጣለፍ የምታየው በቃ በገባበት ጨዋታ ሁሉ ተጽዕኖ ትልቅ እየሆነ ሁሉንም አይነት ባህሪ የተላበሰ ነው። በተለይ ደግሞ አጨራረሱ ይገርማል። ሻርፕ ነው፣ ሻርፕነት በደንብ አለው። በጣም የተሰላ ነው ሁሉ ነገሩ የሚያስቆጥረው ጎልና ኒውካስል ግን ያን ቀሪ ጌም እንዳለው ስታስብ የመምጣት ድሉ በጣም ትልቅ ነው ትላለ። አስቶን ቪላ ጭራሽ ሮቴት ያደርጋል እና ሮቴት እያደረገም ደግሞ ፈጽሞ ጥቅም አልባ የነበሩ ተጫዋቾችን አሁን ራሽፎርድን ጨምሮ የፊት ለፊት አጥቂ አድርጎት አሁን የፊት ለፊት አጥቂ አድርገው ነው ትናንትም የሚያሰለፉትና ከበቀደሙ ጨዋታ መልስ አሁንም በድጋሚ አጥቂ አድርገው ስኬታማ ሆኗል። አሴንሳውም እንዲሁ ጎል ያስቆጠረ ተጫዋች ነውና በደም ተጫዋቾቹን ሮቴት እያደረገ ነው። ስለዚህ ይሄንንም ቡድን ልክ በቀደም ስትሉት እንደነበረው አይደለም በፕሪሚየር ሊጉ በቻምፒየንስ ሊጉም ላይ ገና ሌላ አስደንጋጭ ነገር እንዳይፈጥር መጠበቅ ግድ ነው የሚመስለውና አሁንም ፉክክሩ በዚህ ቡድን ሊታጀብ እንደሚችል ግምት ትወስዳለህ። ከዚያ ሲቲ ነው። ሲቲ ምናልባት እንግዲህ የሃላንድ ጉዳት አሁን እንደሚሉት ከ5 እስከ 7 ሳምንት ድረስ አይኖርም ነውና የሱ ጎሎች ቁልፍ ናቸው። ይሄን ተጫዋች ማጣት
ሲቲ በምን መልኩ ሊጠቀም ይችላል? አንጋፋ ተጫዋቾቹ አሁን እንደው በቀረው ጊዜ ራሳቸውን ከፍ አድርገው ስኬታማ ይሆናሉ? ምናልባትም እንግዲህ የማርሙሽ አይነት ባህሪ ያላቸው ተጫዋቾች ደግሞ እንግዲህ ምን ያህል ለክለቡ ጠቃሚ ይሆናሉ ይታያል። ትናንትም እንግዲህ የተጫዋች ጎል አስቆጥሯል። ችግሩ የሚመስለው ግን የማጥቃት ባህሪ ያላቸው ተጫዋቾች ድካማቸው በዝቷል። ኳሊቲያቸው እየወጣ አይደለም፣ ውጤታማ እየሆኑ አይደለም እና ምናልባት ኪሳራ እንዳይሆንበት ሲቲ ያስፈራልና ሲቲን ደግሞ ያለ ቻምፒየንስ ሊግ ማሰብ በራሱ የሚከብድ ነው የሚመስለኝ በቀጣይ ዓመት እና ምናልባት 5 መሆኑ ሲቲ ሊጠቅመው የሚችልበት እድል እንዳለ ታያለ። ከሁሉም ግን ጫና ውስጥ የሚገባ የሚመስለኝ ቸልሲ ነው። አሁን ያሉትን ነገሮች ስታይ ኒውካስልንም ስታይ ሲቲንም ስታይ የጠቀስነው አስቶን ቪላንም ስታይ ቸልሲ ነው አሁን ከፍ ዝቅ እያለ የመዋለል ነገር እያሳየ እየመጣ ያለውና የተጫዋቾች ጉዳትም ጥቃት ነው ምንድነው እንከኑ ነው። ከዛ ውጪ ደግሞ ፐርፌክሽን የለም። በተለይ ከፍለፊት መስመር የሚያገኙት ነገር ከጊዜ ወደ ጊዜ እየቀነሰ እንደመጣ ነው የምናየውና ከቶተናም የሚደረገው ነው ጨዋታ ግን መንገድ ማንሳት እዚህ ላይ የሚጠቅም ይመስለኛል። ግን ቸልሲ ከጠቀስካቸው 4 ቲሞች የበለጠ ጫና የሚበረከትበት ይመስለኛል በግሌ። ትክክል ዴቭ፣ እጅግ ወሳኝ ጨዋታ ነው ለአሰልጣኝ ኤንዞ ማሬስካ። እንግዲህ ከቶተናም ጋር የሚደረግ ጨዋታ ምንም ነገር ሊፈጠርበት ይችላል። ቶተናም ሙዲ ቡድን ነው እንደምናውቀው። የትኛውም ጨዋታ ላይ ሲመጣ ዩናይትድን በሰፊ የግብ ልዩነት ዩናይትድ አሁን ካለበትም አንጻር ብዙ ላናነሳ እንችላለን። ሌሎችንም ቲሞች በተመለከተ እንደዚሁ ማንቸስተር ሲቲን በሰፊ የግብ ልዩነት ሲያሸነፍ የተመለከትነው ቡድን ነው። ሊቨርፑልን ሲፈትን በውጤት እንኳን ከውጤት አንጻር ስኬታማ ባይሆንም በእንቅስቃሴ ረገድ የሚፈትን ቡድን ነውና የዛሬው ጨዋታ ላይ ምን እንደሚፈጠር መናገር እርግጠኛ ሆኖ ማውራት አይቻልም። ግን እጅግ ወሳኝ የሆነ 3 ነጥብ ለአሰልጣኝ ኤንዞ ማሬስካ የሚሳካ ከሆነ ያንን ሊያስመዘግቡ ይችላሉ። ቶተናም ከቼልሲ ጋር ባደረጋቸው ያለፉት 12 የፕሪሚየር ሊግ ግንኙነት አንድ ጊዜ ብቻ ነው ጨዋታን ማሸነፍ የቻለው ይላሉ። እንግዲህ ቶተናም ሜዳውም ላይ ሲሸነፍ ተመልክተናል በቼልሲ ባለፈው። ተከታታይ ጨዋታዎችም ላይ ደግሞ እንደዚሁ እየተሸነፈ ነጥብ እየጣለ እየተመለከተ ነው የምንገኘው ቡድን ነው። ከቶተናም አንጻር ራሱ አሰልጣኝ አንጅ ፖስቴኮግሉ ራሱ ከቡድኑ የመሰናበት አደጋ አለባቸው ከፊታቸው እየተባለ ነው የሚገኘው። እኔም አንተም የምንኖርበት ሀገር አሜሪካን ደግሞ በብሔራዊ ቡድኑ እየመሩ የሚገኙ አሰልጣኙ ራሱ ወደ ቀድሞ ክለባቸው ማውሪሲዮ ፖቼቲኖ ወደ ቶተናም የመመለስ እድል ሊኖራቸው እንደሚችል ከወዲሁ ፍንጮች አሉ የሚል ነገርን እየተመለከተ እንገኛለን። በቼልሲ በኩል ፖዚቲቭ ነገር ዴቭ ጉዳት ላይ የነበሩት እንደ ኒኮላስ ጃክሰን፣ ኖኒ ማዱዌኬ እንደዚሁም ደግሞ ኮል ፓልመር አይነት ተጫዋቾች ሁሉም ለጨዋታው ዝግጁ ናቸው ተብሏል። እስካሁን ወደ ቼልሲ ከመጣ እንግዲህ 20 ጨዋታዎችን ብቻ 14 ጨዋታዎችን የተመለከትኩት 14 ጨዋታዎችን ብቻ ነው ያከናወነው። ከ45 ደቂቃ በላይ የተጫወተባቸው ደግሞ 7 የሚደርሱ ጨዋታዎች ናቸው የሚል ነገርን የተመለከትነው። ሮሜዮ ላቪያ ተጎድቷል ተብሏል። በድጋሚ እንግዲህ ቡድን ውስጥ ነበረ። ያው ብዙ አገልግሎት እየሰጣቸው ማይገኝ ተጫዋች ነው። ይሄ ተጫዋች ተጎድቷል የሚል ነገርን ስመለከት ነበረ። እንግዲህ በቶተናም በኩል እንደ ሂዩንግ ሚንሰን አይነት ተጫዋች አሁንም ልዩነት ይፈጥራል የሚለውን ጉዳይ መመልከት ያለብን ይመስለኛል። ከዚህም ውጪ ጉዳት ላይ ያሉ አንዳንድ ተጫዋቾች በቶተናም በኩል እንደ ዲያን ኩሉሴቭስኪ፣ ኬቪን ዳንሶ፣ ሪቻርልሰን አይነት ተጫዋቾች ላይኖሩ እንደሚችሉ እየተነገረ ነው የሚገኘው ዴቭና ወሳኝ ጨዋታ ከወዲሁ ይሆናል ተብሎ ነው የሚጠበቀው። የኒኮላስ ጃክሰን እንግዲህ ባለፉት ጨዋታዎች ቶተናም ላይ ጥሩ ሪከርድ አለው። እንደ ቶተናም ሌላ አንድ ቲም ላይ ነው ብዙ ግብ ያስቆጥረው። 4 የፕሪሚየር ሊግ ግብ እስካሁን አስቆጥሮባቸዋል። አምና እናስታውሳለን በቶተናም ስቴዲየም ቼልሲ ሲያሸንፍ ሃትሪክ የሰራበት ጨዋታ እንደነበር ትዝ ይለናል። ከዛ በኋላም አንድ ግብ አክሏል ይሄ ተጫዋችና በወሳኝ ሰዓት ለቼልሲ ይመጣል። ምናልባት ራሱ የተወሰነ ሪቻርጅ አድርጎ መጥቶ ከሆነ መመልከት ይኖርብናል። እንደ ኮል ፓልመር አይነት ተጫዋች በቡድን ውስጥ ይኖራልና ምን አይነት ሁኔታዎች ይኖራሉ በቼልሲም በቶተናምም በኩል የሚለው ጉዳይ ይጠበቃል። ግን ለሁለቱም እጅግ ወሳኝ ነው። ለአሰልጣኝ አንጅ ፖስቴኮግሉ ስራቸውን ለማቆየት ቢያንስ እስከ ውድድር ዓመቱ መጨረሻ በቡድኑ ይቆያሉ ተብሎ ነው የሚጠበቀው። የተወሰነ መራራት በቡድኑ ሰዎች እንዲኖር ከወዲሁ ያሉትን ጨዋታዎች አንዳንድ መርሃ ግብሮችን እያሸነፉ ከብቃትም አንጻር ደግሞ በደንብ መሻሻል እንዳለበት ተመልክተናል። ያው መከላከሉ እጅግ ደካማ የሆነ ነው የሚገኘው። ከጉዳት እነ ሮሜሮ ተመልሰዋል።
ያን ነገር ምናልባት ቡድኑን ይጠቅማሉ እንመለከታለን። ወሳኝ ጨዋታ ነው። ያ እንግዲህ መቼም ትሰናበታለህ እየተባል ኃላፊነት ይዞ መቀጠል የተለያዩ የአሰልጣኞች ስም እየተጠራ እንግዲህ ከክለቡ ጋር መገናኘት ምን ያህል ጫና ሊያሳድርባቸው እንደሚችል ግምት ትወስዳለህ። በተለያየ ምክንያት እንግዲህ ሰውየው ምርጥለኛ አይደሉም የሚል ነገር ነው የሚወጣው ግን በተገኙ አጋጣሚዎችም ደግሞ ያው ማስመስከር አልቻሉም። እንግዲህ አስቸጋሪው ነገር የሚመስለኝ የክለቡ ኃላፊዎችም እንዳይራሩ የሚያደርግ የሚመስለው ጉዳቱን ተከትሎ ብቅ ጥልቅ የሚሉ ነገሮች እንኳን ቢኖሩ ሰየው ትላለህ እና ቶተንሃም እየከፋ መጣ። ልክ የዩናይትድ አይነት ባህሪ እያሳየ ነው። ልዩነቱ አይታይም። ኦፍኮርስ በጉዳት መጠቃታቸውን ታምናለህ ግን ቶተንሃም አልገጠሙም። ሁነኛ ሰው እንግዲህ ማግኘት የተቸገረ ይመስላል። ስኳዱን በዛው ልክ ለነገሩ ኮንቴ ያኔ ጨርሶታል ሁሉንም ነገር። ቶተንሃም ቤት አጋጭ ወጣ ኮች ቢኖር አንቶኒዮ ኮንቴ ነውና ቶተንሃሞች ወደፊት ምን ይሆናሉ የሚታይ ነው። የመጨረሻ ልናነሳ ያሰብነው እንግዲህ ከዝውውር ጋር በተያያዘ አርሰናል በትልቁ ዝውውር ውስጥ እንደሚገባ ደጋግሞ ሲነገር ነበር። ዘንድሮ ጥርጥር የለውም። አርቴታም ኤክሳይቲንግ ታይም ነው ከዝውውር አንጻር ወደፊት ብሎ አስደሳች ጊዜ እያለ የደጋፊውን ስሜት ቀና እያደረገው ነው። እንግዲህ ዋንጫ እንኳን ላናመጣ ብንችል እስቲ በዚህ ተጽናኑ ከሆነ ደጋፊዎች በደንብ ሊያዩት የሚገባ ቁም ነገር ይመስለኛል። ከተለያዩ ተጫዋቾች ጋር የክለቡ ስም እየተነሳ ነው። ጋርዲያን ነው ትናንትና መረጃውን ያወጣው። ከዛ ዘ ታይምስ እና ሌሎችም የተረባረቡበት መረጃ እንዳለ አይተናል። በእርግጥ ከአትሌቲክ ወይም ደግሞ ከቴሌግራፍ ወይም ከአንዳንድ እንዲህ ተጨባጭ ከሆኑ ምንጮች መረጃው ሲወጣ ታማኒነቱ ይጎላል። ኢቨን ፋብሪዚዮ ሮማኖን በተመለከተ ሀሳቦች ሲነሱ የእውነትነት ነገራቸው ጠንከር ይላል። ግን ይሄኛው ምን ያህል እርግጠኛ እንደሆነ ባይታወቅም ከአትሌቲኮ ቢልባኦ ዊሊያምስ ጋር ስሙ ተያይዟል በድጋሜና በእርግጥም በዚህ መስመር እንግዲህ በማርቲኔሊ መስመር አርሰናል ደረጃው ከፍ ያለ ተጫዋች መፈለግ አለበት። እሱን ብቻ ይዞ ለዋንጫ መጫወት እንደማይቻል አንተም ደጋግመህ ስታነሳ ሰማለሁ። አፕግሬድ ይፈልጋል ያ ቦታውን። ሳካ በዚህ በኩል አስተማማኝ መሰረት እንዳለው ሁሉ ቢጎዳም እንግዲህ ሊተኩት የሚችሉ ተጫዋቾች ከአካዳሚው ኗኔሪን ጨምሮ ሌሎቹን ማፍለቅ የምትችልበት ሂደት ካለ ሰየው ነው። ካልሆነ ግን የሳካ ሁነኛ መሆን በተቃራኒው በማርቲኔሊ መስመር እየተደገመ ስላልሆነ ይሄ እንደ አንድ ዌክ ሊንክ እየተቆጠረ ነው የሚል ወሬ ተነስቶ መሰለኝ ይሄንንም ተጫዋች እንግዲህ ትኩረት አድርጎበታል የሚል ነገር መጥቷል። የዳበሩም ነገሮች አሉት ይላል። እስቲ እናንሳው። እንግዲህ የኒኮ ዊሊያምስ ጉዳይ ዴቭ አርቴታ እንግዲህ አሁን አዲስ የስፖርቲንግ ዳይሬክተር ወደ ቡድኑ መጥቷል አንድሪያ ቤርታና በስፔን እግር ኳስ ላይ ደግሞ ላለፉት ዓመታት የሰሩ ሰው ናቸው። ስለዚህ በደንብ የስፔን እግር ኳስን በቅርበት የሚያውቁ ሰው ናቸው። የኒኮ ዊሊያምስ አድናቂ ስለመሆናቸውና ባለፉት ቀናት እንግዲህ ከአርሰናል ሹመታቸው በኋላ እንግዲህ ከተጫዋቹ ወኪሎች ጋር በይፋ ተነጋግረዋል የሚል ነገርን ታይምስ መረጃ አውጥቶ ስመለከት ነበረ። አጠቃላይ ምን ነገሮች አሉት የሚለውንም ጉዳይ ተነጋግረውበታል ተብሏል። ይህ ተጫዋች ባለፈው ክረምትም እንደዚሁ አርሰናልን ጨምሮ በርካታ ክለቦች ፈልገውት ነበር። አውሮፓ ዋንጫ ላይ አስደናቂ ብቃትን ማሳየቱን ተከትሎ በተለይም ወደ ባርሰሎና ሄዶ እሱ በግራ እንደዚሁም ደግሞ ላሚን ያማል በቀኝ አስደናቂውን የስፔን ብሔራዊ ቡድን ጥምረትን በቡድኑ በባርሰሎናም ይታያል የሚል ነገርና ተጫዋቹም ወደዛ መሄድ ይፈልጋል ሲባል ነበረ። እንደዚሁም ደግሞ ሳምንታዊ ደሞዙም ከ170,000 ፓውንድ ወደ 250,000 ፓውንድ እንዲያድግለት ይፈልጋል የሚል ነገር አለ። አርሰናል ይሄን ነገር አድርጎ ተጫዋቹን የማምጣት ፍላጎት አለው። የሚጠበቀው ደግሞ ዊሊያምስን ማሳመን ብቻ ነው። 50 ሚሊዮን ፓውንድ የውል ማፍረሻ አለው። ስለዚህ ስፔን ባንክ ሄደ ይህንን ገንዘብ ሪሲቱን እንግዲህ ለነ ሃቪየር ቴባስ መስጠት ብቻ ነው የሚኖረውና ዘንድሮም 9 የሊግ ግብ ላይ ደርሷል። አምና 16 የሊግ ግቦችን አስቆጥሮ ነበር። ዘንድሮ 9 ነው። ተጨማሪ ግቦችን ያስቆጥራል ተብሎ ነው የሚጠበቀው። አርቴታ ጃማል ሙዚያላን ይፈልገው ነበር። ይሄ የ2 ዓመት ጀርመናዊ አዲስ ኮንትራት በባየርን መፈረሙን ተከትሎ አሁን ዋና ትኩረቱ የአርቴታም ይሄኛው ተጫዋች ይሆናል። ዊሊያምስም እንግዲህ በዚህ ቦታ ላይ እንዲሰለፍ ይፈልጋል ተብሏል። አርሰናል ከዋንጫ ጋር የሚገናኘው እንደዚህ አይነት ክፍተቶችን በጣም በዋንጫው መካከል ያለው ልዩነት ማርጂኑ እጅግ ጠባብ እንደሆነ እየተመለከትን ነው የምንገኘው። ዴቭ ሳካ ብቻ አይደለም ከሳካ ግቦች ላይ አንድ የተወሰኑትን ሳካ የሚያስቆጥረው እንዳለ ሆኖ ዊሊያምስ ደግሞ መጥቶ
አንድ 10 ግብ ወይም ደግሞ ማርቲኔሊ ከሚያስቆጥረው 5-6 ግብ እንኳን ቢያስቆጥር የሚገኘውን ነጥብ ብዛት ማሰብ ነው ምን ያክል ጠባብ እንደሆነና እንደዚህ አይነት እጅግ ሻርፕ መሆንን በአርሰናል በኩል መመልከት ያለብን ይመስለኛል። እንደውም ራፊናንም ለማምጣት ሞክሮ ነበር የሚል ነገርን አምና ሲያነሱና ራፊና ስላልተሳካ ነው ራሂም ስተርሊንግን ከቼልሲ በውሰት ለማምጣት እየተገደዱት የሚል ነገር አለ። የዙቤሜንዲም ጉዳይ እዛው ከስፔን አካባቢ አለና አርሰናል መልቀቂያ ዋጋ ነው አይደል? የመልቀቂያ ዋጋ ይገርማል። ስፔን ላይ ቶሎ ብቻ መልቀቂያ ያላቸው ነገሮች ነው። ግብ ጠባቂው ላይ እንዲሁ እየሰራ እንደሆነ መረጃዎች ይወጣሉ አይደል? ያ እንትን እኮ ነው በቃ ስፔን ላይ ሁሌም የውል ማፍረሻ አለና ያንን የውል ማፍረሻ ተጫዋች ሲፈርም ለምሳሌ እነ ፔድሪ 1 ቢሊዮን ነው አይደል የውል ማፍረሻቸው እንዳይደፍረው አድርገው ምክንያቱም የኔይማር 222 ሲደፈር ስላዩ ባርሴሎና በቢሊዮን ሆኗል። እነ ቪኒ ጁኒየርም በሪያል ማድሪድ ወደ 1 ቢሊዮን ነው የሚጠራባቸውና ይሄ ነገር ያደርጋሉ። ኒኮ ዊሊያምስ ግን ከዚህ ክረምት የሚያልፍ አይመስልም። በሳን ማሜስ እየተጫወተ የሚቀጥልበት እድል ጠባብ እንደሆነ እየተነገረ ነው። ትልቅ እርምጃ ግን በአንድሬ ቤርታ አማካኝነት ተወስዷል። ተነጋግሯል እየተባለ ነው የሚገኘው። አርሰናል ብቻ አይደለም ቼልሲም፣ ሊቨርፑልም ማንቸስተር ዩናይትድም የኒኮ ዊሊያምስ ፈላጊ ስለመሆናቸው መረጃ እየተሰማ ነው የሚገኘው። ይሄ ነው እንግዲህ አስተናጋጅ እንግዲህ የዝውውር ክረምት ይሆናል በፕሪሚየር ሊጉ ብሎ መጠበቅ ነው። ለሁሉም ኤችዲ ስፖርቶች ነበረን አጠር አድርገን የዛሬውን ፕሮግራማችንን በተከታተላችሁት መልኩ አጠናቅናል። ቅዳሜ እንመለሳለን። እንግዲህ ጨዋታዎች ተመልሰዋል። የኛም እንግዲህ የጨዋታዎች ዝርዝርና የግምት ፕሮግራማችን ተመልሶ ይመጣል። ትልልቆቹን ቡድኖች እንግዲህ ለዋንጫ የሚደረገውም ለቻምፒየንስ ሊግ ተሳትፎ የሚደረገውም ግብ የሚቀጥል ነው የሚሆነው። በእርግጥ ከመውረድ ጋር በተያዘ ሁሉም ነገር ከወዲሁ ሊያከትም የተቃረበበት ሂደት አለ። በተለይም እንግዲህ ወልቭስወርት ላይ መውጣቱን ተከትሎ እዛው የሚፍጨረጨሩ ቡድኖች እንግዲህ የጊዜ ጉዳይ ካልሆነ በቅር መውረዳቸው አይቀርም ወደሚለው ድምዳሜ የሚወስድ ነው የሚመስለው። ሁሉንም እንዳስሳለን። ለዛሬው ግን አበቃን። በአካል አመሰገንኩ አንተን። አድማጭ ተመልካቾች መልካም ጊዜ ብያለሁ። ባይ ሰላም። መልካም ጊዜ ላንተ።